በጌታ የተወደዳችሁ ቅዱሳኖች በአገር ውስጥና ከአገር ውጪ የምትገኙ ኢትዮጵያውያንና ኤርትራውያን ከጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ነቢይ ዶክተር አትክልት ሽታይ ይባላለሁ። ዛሬ ሀገራዊ መልእክት ይዤላችሁ መጥቻለሁ። ዛሬ የካቲት 11 ከማለዳው ጀምሮ ለሀገራችን ሰላም እንዲሁም በየቦታው ስለሚፈነዱ ጦርነቶችና በኢትዮጵያና በኤርትራ መካከል ስላለው ውጥረት ሲናገር እግዚአብሔር የተናገረኝንና ያሳየኝን ራእይ ነግሬያችሁ ያን መሰረት አድርገን እንጸልያለን። ሁላችሁም ወደ እግዚአብሔር ቃል እንሄዳለን። ኢሳይያስ ምዕራፍ 27 ላይ እንዲህ የሚል ቃል ታገኛላችሁ። በዚያን ቀን እግዚአብሔር ተወርዋሪውን እባብ ሌዋታንን የሚጠቀለለውንም ዘንዶ ሌዋታንን በብርቱ በታላቅና በኃይለኛ ሰይፍ ይቀጣዋል ይላል። የሚገርም ነው። በሚመጡት ቀናት ያዕቆብ ስር ይሰዳል፣ እስራኤልም ያቆጠቁጣል፣ ያብባል፣ በፍሬያቸው ምድርቱን ይሞላሉ ይላል። የሚገርመው ነገር ይሄ መልእክት ሲመጣ እስራኤል ለ70 ዓመት በባቢሎናውያን ምርኮ ተገዝታ ነበር። ይሄ የሚጠቀለለው እባብ የሚለው አጋንንታዊ መናፍስታዊ ኦፕሬሽን ነው የሚያሳየው። ነገሮችን ዝም ብለን ከስጋ አንጻር ወይም ከሆነ ነገር አንጻር ማየት ሳይሆን መንፈሳዊ ትርጉም ሰጥተን ማየት እንደሚገባን ነው የክፍል የሚያሳየው። እስራኤል እንግዲህ ለ70 ዓመት እንድትበታተን፣ እንድትፈርስ፣ ዲሰንተግሬት እንድታረግ፣ ከተሞቻቸው እንዲፈርስ፣ ሰዎች ከቀያቸው እንዲነቀሉ፣ ወላጆች ከልጆቻቸው እንዲለያዩ፣ አጠቃላይ የእስራኤል ታሪክ ፈርሶ ውድማ ባዶ ሜዳ እንድትሆን ያደረገው አጋንንት ነው። አጋንንት በተለይ እነዚህ የኮረብታ ጣዖታትን እንዲያመልኩ እንዲሁም ካሞሽንና አስታሮትን በየማምለኪያ አጸድ እንዲንበረከኩና መስዋዕት እንዲያቀርቡ ያደርግ የነበረው ሌዋታን ዘንዶ ነበር። ይሄ ዘንዶ እስራኤላውያን ከእግዚአብሔር ጋር እንዲጣሉ በማድረግ ንስሐ የሚገቡበትን ልብ በመከልከል፣ ልባቸውን በማደንደን፣ ጆሮአቸውን በማደንቆር፣ ዓይናቸውን በማሳወር እስራኤላውያን ከሀገራቸው እንዲነቀሉ አድርጎ እንደነበረ ይናገራል። እግዚአብሔር ዘመኑ ሲፈጸም ደግሞ የቂሮስን ልብ አነሳስቶ ያንን የሌዋታንን ጉልበት በብርቱና በኃይለኛ ሰይፍ ቀጥቶ ሰብሮ እግዚአብሔር እስራኤላውያንን ከአጋንንታዊው ከሌዋታን ቁጥጥር ነፃ ሲያወጣ እንመለከታለን። ዛሬ የካቲት 11 ማለዳ ጀምሮ እስከ 9 ሰዓት እጾምና ጸልይ ነበረ። በአገር ጉዳይ በአገራችን ሰላም በየጊዜው በኢትዮጵያና በኤርትራ መካከል ስለሚነሳው ጦርነት እንዲሁም ደግሞ በኢትዮጵያ ውስጥ በተለያዩ አካባቢዎች ላይ ስለሚነሳው ጦርነት እግዚአብሔር ይህንን የጦርነትን መንፈስ እንዲሰብር እግዚአብሔር አምላክ ይሄ የአየር ላይ አለቃን መንፈስ እንዲወጋ እየጸለይኩ ይገርማቸዋል። በኢትዮጵያና በኤርትራ መካከል አንድ ያረጀ እጅግ በጣም ግዙፍና የሚጠቀለል ዘንዶ እመለከት ነበር። ይሄ ዘንዶ አፉን ከፍቶ በኢትዮጵያና በኤርትራ ድንበር ላይ ያለ ከላይ ከሰማይ ከአርያም ትልቅ ረጅም ሴፍ የያዘ መልአክ እየበረረ መጥቶ ዘንዶ አፍ ላይ ሴፍ ሲከታ አይቻለሁ። ከዛ በኋላ ይህን ድምፅ ሰማሁ። እግዚአብሔር አምላክ አለ በኢትዮጵያ ወንድሞቻችንና እንዲሁም በኤርትራ ወንድሞቻችን መካከል በኢትዮጵያውያንና በኤርትራውያን መካከል ደም ሊያፈስ የተነሳውን ዘንዶ ወግቻለሁ አለኝ እግዚአብሔር። ስለዚህ በሁለቱ ሀገራት መካከል ጦርነት አይካሄድ በጌታ በኢየሱስም አሁንም ጸልያለሁ። በኢትዮጵያና በኤርትራ መካከል ጦርነትን ሊያውጅ የወጣ ዘንዶ ድንበር ላይ የተኛ ለዘመናት የተቀመጠ በሰሜኑ የሀገራችን ክፍል የተቀመጠ ዘንዶ በጌታ በኢየሱስ ክርስቶስ ስምና ስልጣን የተወጋዩ በጌታ በኢየሱስ ስም ከሴቲቱ የሚወለድ ጭንቅላትን ይቀጠቅጣል ተብሎ እንደተጻፈ አስረዋለሁ። በሁለት ወንድማማች ወንድሞች መካከል ጣልቃ የገባ መንፈስ፣ መግባባትን የከለከለ ስግብግብ መንፈስ፣ የአውሬው መንፈስ፣ የሌዋታን መንፈስ፣ አመፀኛ መንፈስ፣ የሰውን ሕይወት የሚበላ የሰውን ደም የለመደ ዘንዶ ጭንቅላቱ ይቀጥቀጥ በኢየሱስ ስም። በጌታ በኢየሱስ ስምና ስልጣን ጭንቅላቱ የተወጋ ይሁን። ሰላም በኢትዮጵያና በኤርትራ ምድር ላይ እንዲወርድ ጸልያለሁ። ሰላም በትግራይ ሕዝብ ላይ እንዲወርድ ጸልያለሁ። ሰላም በአማራ ሕዝብ ላይ እንዲወርድ ጸልያለሁ። ሰላም በኦሮሚያ ሕዝብ ላይ እንዲወርድ ጸልያለሁ። ዓመታትን እየቆጠረ 10 ዓመት እየቆጠረ ደም የሚጠጣ ደም የተጠማ
አውሬ በኢየሱስ ስምና ስልጣን ይመታ። ይህን ቪዲዮ የምትመለከቱ ስለ ራሳችሁም ጸልዩ። አሞጽ ምዕራፍ 9 ቁጥር 11 ላይ እንደዚህ ይላል፣ የወደቀችውን የዳዊትን ድንኳን አነሳለሁ ይላል። የወደቃችሁ እየሰራችሁ የወደቃችሁ መነሳት ያቃታችሁ በሽተኛ የሆናችሁ በአጋንንት እስራት ውስጥ ያላችሁ በኢየሱስ ስም መፈታት ሆነላችሁ። በኢየሱስ ስም መፈታት ሆነላችሁ። ይህ ነገር ስታክ ያደረገባችሁ ጨለማ ውስጥ የወደቃችሁ ልጅ ያጣችሁ መካን የሆናችሁ ሰርታችሁ ባዶ የቀራችሁ በቃኝ ያላችሁ ራሳችሁን ለማጥፋት የምታስቡ በአጋንንት እስራት ውስጥ ያላችሁ በሟርት በመተት በድግምት ውስጥ ያላችሁ በጌታ በኢየሱስ ስም መፈታት ይሆንላችሁ። ሃይማኖት አያድንም። ዛሬ በጌታ በኢየሱስ ስም እጸልይላችኋለሁ። ለሰው ልጅ እግዚአብሔር አብ ስጦታ አድርጎ በሰጠው በልጁ በኢየሱስ ክርስቶስ ስም እጸልያለሁ። ይሄን ቪዲዮ የምትመለከቱ በመላ ዓለም ያላችሁ ከወደቃችሁበት ዛሬ መነሳት ሆነላችሁ። ትቢያችሁ ከላያችሁ ላይ ይራገፍ። አሞጽ 9:11 ላይ እንደሚናገር የወደቀችውን የዳዊትን ድንኳን አነሳለሁ ተብሎ እንደተጻፈ መነሳት ይሆንላችሁ። አራሹ አጫጁን ይገናኛል፣ ዘሪውም ወይን ጠማቂውን ይገናኛል ተብሎ እንደተጻፈ በኢየሱስ ስም ምርታማነት የተትረፈረፈ ውጤት በሕይወታችሁ ላይ አውጃለሁ። ዛሬ የትኛው የአመጽ መንፈስ አሰራር ሰርታችሁ ተስፋ እንድትቆርጡ የሚያደርግ ዘመናችሁን እየበላ ያለ አየር ላይ የተቋቋመ አንዳንዶቻችሁን እንዳታገቡ ያደረገ አንዳንዶቻችሁን በሽተኛ ያደረገ በየትኛውም ካንሰር፣ በልብ ህመም፣ በኩላሊት ፌለሪቲ፣ በአይምሮ ህመም፣ በሳይካትሪክ ችግር፣ በልብ ህመም፣ በጉበት በሽታ፣ በተለያዩ ስኳር፣ ደም ግፊት ማንኛውም ሐኪም ስም በሰጠው በዲስክ መንሸራተት በተለያየ አይነት ደዌ እላያችሁ ላይ የተቀመጠ በኢየሱስ ክርስቶስ ስም አሁን መንፈስ የተመታ ይሁን። ይህን ቪዲዮ እያያችሁ መንፈሱ ከላያችሁ ላይ ለቆ ይሂድ። በሀገራችን ኢትዮጵያ ሰላም ይሁን። በኤርትራ ምድር ላይ ሰላም ይሁን በጌታ በኢየሱስ ስም። በግብፅ በኩል የሚወረወር የትኛውን ፍላጻ በኢየሱስ ስም የተመታ ይሁን። በሱዳን በኩል በኢትዮጵያ ሀገራችን ላይ ሰላማችንን ለማወክ ህዝቡ እንዳይረጋጋ እቺ አገር ልታድግ እድገቷ ሲጀምር ጦርነት የሚያውጅ ዘንዶ ጭንቅላቱ ይወጋ በኢየሱስ ስም። በኢየሱስ ስም አደግን፣ ሄድን፣ ተለወጥን፣ ልንለወጥ ነው፣ ልንሄድ ነው፣ ልንበለጽግ ነው ስንል ጦርነት አምጥቶ የሚደቅንብን መንፈስ በኢየሱስ ስም የተመታ ይሁን። ይህን ቪዲዮ የምታዩ በኢየሱስ ስምና ስልጣን ከማናቸውም ደዌ ተፈወሱ። ቤታችሁ ላይ ሰላም ይሁን። ከወደቃችሁበት መነሳት ይሁን። መዝራትና ማጨድ ይሁንላችሁ። የምትሰሩት ስራ ይከናወን። ልጆቻችሁ ይባረኩ። የትኛውም የአመፃ መንፈስ የተመታ ይሁን። የትኛውም ኮንትራሪ ተቃራኒ መንፈስ ህይወታችሁ ላይ መንገዳችሁ ላይ የወጣ በኢየሱስ ስም የተመታ ይሁን። የትኛውም ህይወታችሁን ትዳራችሁን የሚያበላሽ የሚዋጋ ተዋጊ ዘንዶ ጭንቅላቱ የተቀጠቀጠ ይሁን። አሜን። ይህን ቪዲዮ በተለይ የንጋት ኮከብ ጸዳል ቤተክርስቲያን የሚለውን ቻናል ወይንም በህዝባር ፕሮፌት አትክልት ሽታ የሚለውን ቻናል ሼር፣ ኮፒ ሊንክ እያደረጋችሁ ሰብስክራይብ እያደረጋችሁ በቀጣይም አዳዲስ መልእክቶችንና ትምህርቶችን ማግኘት እንድትችሉ ቤተሰብ እንድትሆኑ እጋብዛችኋለሁ። በድጋሚ እኔ ፕሮፌት ዶክተር አትክልት ሽታዬ ከኢትዮጵያ ሐዋሳ መልካም ጊዜ ይሁንላችሁ። እግዚአብሔር ጦርነትና የጦርነትን ወሬ ቆርጦታል።